ደህና ነኝ። ምን ፈልገሽ ነው የደወልሽው? እንዴ ለካ ሰው ሲደውል ምን ፈልገሽ ነው ይባላል እንዴ? በቀጥታ ወደ ጉዳይሽ ማትገቢ ከሆነ ስልኩን ነው የምዘጋው። እሺ ቆይ እነግርሃለሁ እንዳትዘጋው። የአዲስ ነገር ሲኖር ንገረኝ ብለኸኛል እና ባለፈው ኤፍራታ መግባቷን ታውቃለህ አይደለ? አዎ። እሺ የዛሬውስ ምንድን ነው? የናታን አባት ሞቷል ተብሎ መርዶ ደርሷቸዋል። ማለት እሱ እንዲሆን በፍጹም አልፈቅድም። በጭራሽ መሞት አይችልም። ገና ብዙ ያላወራረዱ ይሰማል። አይችልም። አንተ መሞት አትችልም። ደህና አደራችሁ። በቃ እኔ ክፍሌ ልግባና ልተኛ። ቤዝመኝኝ ወንድሜ አባትሽን አልገድለውም። ሁሉም ነገር የተቀነባበረ ሴራ ነው። ቢላውንም በእጁ ይዞት የነበረው አባትሽን ለማዳንና ደሙን ለማስቆም ነበር። እርግጠኛ አይደለሁም፣ ግን ደግሞ እንደዛ ይመስለኛል። ቤዝ እውነትሽን ነው? እንደዛ ነው የምታስቢው አንቺ? ሉሊት ደህና ነሽ? እባክህን በጣም እያመመኝ ነው። ወደ ክፍል ተጠጊሮት ነው። በይ እባክሽ ዋንጭልኝ። ቆይ እኔ አመጣላታለሁ። እባክህን ወደ ክፍል ልትወስደኝ ትችላለህ? በጣም እየቆረጠኝ ነው። ቆይ ያስመሰልሽ አይደለም አይደል? እኔ እኮ አላምንሽም። ምግቡ ምናምን ብለሽ ልትበጠብጪ ነው አይደል? አይ እባክህን እኔ ልሞት ነው። በጣም እያመመኝ ነው። መቆየት አልችልም። ቀና በይ። ወይኔ ነፍሴ ልትወጣ ነው። እባክህን በጣም እያመመኝ ነው። ከዚህ በላይ መቆየት አልችልም። ወይኔ ልሞት ነው። ከዚህ በላይ መቆየት አልችልም። ቤዝ ምን እያልሽ እንዲህ መሬት ላይ እየተንፈራፈረች እያየሻት እየቀለድሽ ነው አይደለም የሚል ጥያቄ ውስጥ ትገቢያለሽ? ሴትዮዋ እኮ ሉሊት ናት። መሬቱን እንዴት እንደምትጸይፈው ታውቂያለሽ? እኔ ሳስበው ግን የእውነቷን የታመመች ነው የሚመስለኝ። አፈራኝ ከኝ የመተች ሴትዮ እኮ መሬት ላይ ተንፈራፈረች። ገና ከዚህ በላይ ትሯሯጫታለሽ። ከጽዮን ጋር መጣላት ምን እንደሚያስከትልብሽ በፍጹም ልትገምቻ አትችይም። ሉሊት ደህና ነሽ? አይ ምንም ደህና አትመስለኝም። በቃ እናንተ ብሉ፣ እኔ በቃኝ። በጣም ሳያማት አይቀርም። አዎ ሂድና ጠይቃት። እኔ እንደዚህ ስትሆን እንኳን አይቻት አላውቅም። አልተቻለም ማለቴ ናታን ነው ተብሎ ታስሮ ነበር። ገዳዩ ናታን አልነበረም። ብቻ አባዬን የሚያስፈራራ ሰው እንዳለ በደብዳቤ ያሳውቆኝ ነበር። እሱን ደብዳቤ ደግሞ ለፖሊሶች ሰጧቸው። ይሄው ከሞተም 2 ዓመት ሊሆነው ነው።
ግን እስካሁን ምንም አይነት ፍንጭ የለም። አዲስ ነገር ካለን ብዬ ሄጄ ስጠይቃቸው ምንም ነገር የለም ነው የሚሉኝ። ያው እኔም በሌላ ስራ ተጠምጄ ስለነበረ ወደዛም ትኩረቴን አላደረኩም ነበር። ወንድሜን ለመርሳት ነው ራስሽን ቢዚ የምታደርጊው? አይ እሱ እንዳለ ሆኖ ከዚህ በኋላ ያለሁት ራሴ ብቻ ነኝ። እሱን ስላመንኩኝ ለራሴ መታገል አለብኝ። የድግግሞሽ ህይወት ሰልችቶኛል። ወደ ድርጅቱ ሄጄ አዳዲስ ሰዎችን መታወቅ፣ የራሴን ህይወት መገንባት መጀመር አለብኝ። ከዚህ በኋላ ናታንም ጥሩ ጓደኛዬ ብቻ ነው መሆን የሚችለው። ያው ቤቴ ቤታችሁ ነው። እሱ ባያውቅም የፍቺን ፕሮሰስ ጀምሬያለሁ። እና አንቺና ወንድሜ ልትፋቱ ነው? አዎ ናታን ምንም አይነት ነገር ቢያደርግ እንደምደግፈው እንዲረዳኝ እፈልጋለሁ። አዎ በጣም ፈርቻለሁ። ፍቺ ከፈጸሙን በኋላ እዚህ ቤት አንኖርም ብትሉም ምን እንደማደርግ አላውቅም። በቃ እናንተ እዚህ ቤት ከሌላችሁ ይሄ ቤት ባዶ ነው። ግን ደግሞ በራስ ወዳድነት ናታንን አስሬ አላስቀምጠው። ይልቅ አሁን ወደ ላይ ልውጣና አንቺ አበላሸሽውን ነገር ላስተካክል። ሉሊት የምትፈልገው ነገር ካለ ልጠይቃት። መቼም ከናታን ይሻላለሁ። እሺ በቃ እኔም የበላንበትን አነሳስቼ ከዛ ክፍል ገብቼ እተኛለሁ። ደህና ደሪ። እሺ ደህና ደሪ። አምላኬ ሆይ ስቀበጣጠር እኮ ተይዤ ነበር። ነገርኩህ እኮ በዚህ ሰዓት ከሱ ውጭ ማንም ሊደፍረኝ አይችልም። አይ እነሱ እንደዛ ሊያደርጉ አይችሉም። ስታስበው የቢዝነስ ተቀናቃኞቼ ቢሆኑ እንደዚህ በትንሽ ቢላዋ ጫር አድርገው ብቻ የሚተወኝ ይመስላል። እኔን ገለው ቢዝነስ መቆጣጠር ነው የሚፈልጉት። ነገር ግን የፈለገ ያህል ቢጠሉኝ ሊገልኝም ቢፈልጉ እኔን ለመግደል አይሞክሩም።